ነገ ልመጣ አልችልም የሚል አረፍተ ነገር በጣም ከይቅርታ ጋር ነገ ልመጣ አልችልም ያሁኑን ፍሬዝ ተጠቀምና ማለት የልጄ ልደት ነው ነገ እንዳትቀር ኦኬ ሶ ስለዚህ እንዳትቀር ምናምን አልኩ እስቲ በለኝ unfortunately I will not be able to finish the report for tomorrow አይደል ጥሩ ስሜት እየተሰማኝ አይደለም አሞኛል ግን ከተሻለኝ እመጣለሁ በለኝ እስቲ ምናምን ትላለህ ኦኬ ሶ it's like ረሳሁት እኮ I've got a ton of things I've got a ton of things to do ትልቅ መጣብሶት አሳለኝ መላጣነ እንዴት ነው ምናምን አዳለጠ እንዴት እንዳይሆን ምን ነበር እናት ያው it slipped my mind like oh my god say sorry ልታጋባው ልትችላል የታል ተጋቡ ሰዎች በዛሬው ቪዲዮአችን making excuses in English ላል እንዴት ብለን ነው አለመቻላችንን የምንገልጸው ለሰዎች ወይም ደግሞ ወይ ዛሬ መምጣት አልችልም ወይ ደግሞ ዛሬ እንደዚህ ላደርግልህ አልችልም ከይቅርታ ጋር ምናምን ይያለን እንዴት ነው የምንገልጻቸው የሚለው በእንግሊዘኛ 10 ፍሬዞችን ኦኬ ለጓደኞቻችን በጣም ለምናከብራቸው ሰዎች ምናምን ይያለን እንከፋፍለው አለ ፎርማል ኢንፎርማል ማለት ነው የማይ እንግሊሽ ቤተሰቦች so we're back with another beautiful video ዛሬ የምናያቸውን ደግሞ አብራችሁን ተከታተሉ እስከ መጨረሻው ድረስ በጣም አሪፎች ናቸው ማለት ነው ኦኬ so the first one አቤሎ አሉ አብሮን አሉ ልበላቸው ያረጁ ስለሆነ ጋሻ አቤል አሉ so polite እና በጣም ፎርማል የሆኑ ኤክስኪውዞች አሉን አይደል so ብዙ ጊዜ ስናቀር ማለት ነው የመጀመሪያው ምን ይላል መሰለ I'm afraid I can't ብሎ ኦኬ so እዚህ ጋር እንደምታዩት ስክሪኑ ላይ I am afraid I can't ብሎ ይመጣል ኦኬ so ስለዚህ ይሄንን የምታየው ለምሳሌ ሰምተው ታውቃለህ በርግጠኝነት አይደል I'm afraid I can't attend the meeting or like you know this meeting or this one right I can't attend ምናምን ካለ በጣም ከይቅርታ ጋር እምችል አልመሰለኝም ምናምን ይያል መንገልጸው ነው አይደል እሺ አሁን የምትልልኝ ወይም ደግሞ እነሱም እዛው እየሞከሩት የሚሄዱት I'm afraid I can't ነው ብለናል I'm afraid I can't this is an expression that you use በጣም ፎርማል ነው ፎርማል ማለት ለትልልቅ ሰዎችም ለምታከብሯቸውም ሰዎች መጠቀም ይቻላል ማለት ነው ኦኬ ነገ ልመጣ አልችልም የሚል አረፍተ ነገር በጣም ከይቅርታ ጋር ነገ ልመጣ አልችልም ያሁኑን ፍሬዝ ተጠቀምና ማለት I'm afraid መምጣት ምችል አልመሰለኝም አይደለም የሚሆነው I'm afraid I can't come tomorrow አይደለም it could be like ስራ ያስፈቀዳችሁ ሊሆን ይችላል አይደለም I'm afraid I can't come tomorrow so all right so like I'm really sorry okay I apologize or something so you say like you know you be excused ማለት ነው so ይቅርታ እየጠየክ ነው ማለት ነው okay ሁለተኛው ላይ need I would love to but ይሁት በደንብ I would love to I would d አጭር ስትሆን I would love to ነው ባደርገው ደስ ይለኛል በወደድኩ አይደል ነገር ግን አለችው አፍራሽ አለችው አይደል ስለዚህ I would love to ብለን but ብለን መጣለን ማለት ነው so ስለዚህ ግብዣ አለ የልጄ ልደት ነው ነገ እንዳትቀር ኦኬ ሶ ስለዚህ እንዳትቀር ምናምን አልኩ ስለዚህ የልጄ ልደት ስለሆነ ኦኬ ሶ you're invited so you have to come ምናምን አልኩ ከዛ በመጣ ደስ ይለኝ ነበር አይደል ግን እስቲ የሆነ ምክንያት ፍጠር I would love to but I have something else to do okay I have something else to do or okay I have an important meeting አይደል or I have something that I have to just you know I can't miss አይደል miss ላደርገው የማልችለው ነገር ወይ ደግሞ I have a wedding like you know ceremony or something that I have to attend መካፈል ያለብኝ መሄድ ያለብኝ ሰርግ አለብኝ ምናምን ትላለች so እነሱ ናቸው አይደል or a family program get together ነገር ማለ ብትል you be excused ማለት ነው አይደል so እነዚህ ነገሮች ተጠቀማቸው የመጀመሪያው ምንድነው ያለው I am afraid I can't ሁለተኛው ደግሞ I would love to but አይደል ደስ ይለኝ ነበር ግን ብለን ማለት ነው ሶስተኛው ላይ እንምጣ unfortunately I won't be able to ይላል okay unfortunately ስትበለኝ unfortunately እዚህ ጋር አንብቡት እናንተም unfortunately I would not be able to ስትበለው I wouldn't be able to በለኝ እስቲ I wouldn't be able to ወይ ደግሞ I won't be able to I will not be able to so ስለዚህ መገኘት አልችልም እንደ ድል ሆኖ እንደ አጋጣሚ ሆኖ መገኘት አልችልም ወይ ደግሞ እዛ ልመጣ አልችልም ነው so ስለዚህ ምን ትሉኛላችሁ እናንተ የቀደሙ ልደት ነው አሁንም እየጨቀጨኳችሁ ነው ስለዚህ ልደቱን እንዳትቀሩ የልጄ ልደት ነው so everybody should come ምናምን አልኩኝ unfortunately I will not be able to attend the birthday party አይደል because I have something else or I have another pre-scheduled
ፕሮግራም አይደል ከዚህ በፊት ያለ ከዚህ በፊት እንትን ያረኩት አሁን እንደዚህ አይነት ለሰኖች ኦፍ ኮርስ ላይክ ትንሽ ለቢጊነሮች ያስቸግራል አይደል ኢንተርሚዲየት ያሉና አድቫንስድ ያሉ ሰዎች ግን የራሳቸውን ሴንቴንሶች በደንብ ክሬት ያደርጉ መጠቀም ይችላሉ ማለት ነው ሶስተኛ ላይ ደርሰናል ኦኬ I won't be able to like ነገ እንድታደርስ ሪፖርቱን ጽፈ እንድትመጣ ምናምን አልኩክ ኦኬ unfortunately I won't be able to finish the report tomorrow አይደል yes by tomorrow unfortunately I will not be able to finish the report for tomorrow አይደል all right so like you say this one and you are excused or something all right yes. so እነዚህ ምንድናቸው ብለናል በጣም ፎርማል ይሆኑ ኦኬ ፎርማል ይሆኑትን ያስቀምጥ ነው ከላይ ታይትሉ ላይ ስናስቀምጣቸው ሶስቱን ፎርማል ብለን እናደርጋቸዋለን ማለት ነው ቀጥሎ ያሉት ኒውትራል ናቸው ኒውትራል ላይክ ለምታከብራቸውም ለማታከብራቸውም ለጓደኞችም ለምንም ሊሆኑ ይችላሉ ኦኬ ኢንፎርማል የሚሆኑ ማለት ነው ኦኬ so እነዚህኞቹን ደግሞ ስንመጣ like I'm sorry something came up ይላሉ something came up ምን ማለት ነው የሆነ ነገር ተፈጥሮ አይደል ተፈጠረ ነው so ለምሳሌ ዛሬ ቪዲዮ የምንቀርጽበት ቀን ነበር አይደል so ስለዚህ የሆነ ነገር ተፈጥሯልና መምጣት አልቻልኩም በለኝ እስቲ ያሬዶ I'm sorry I can't come and what shoot the video sir yes. I can't come and shoot the video something came up አይደል something came up ካላችሁ የሆነ ነገር ተፈጥሯል came up something come up like present ሊሆን already ተፈጥሯል ኦኬ ስለዚህ የሆነ ነገር ስለተፈጠረ something came up so I won't be able to ማለት ይችላል አይደል የቀድሞቹም I won't be able to come to the recording and all these things okay the next one ምን ይሆናል I'm not feeling well ይሄ ኒውትራል ነው because if you're not feeling well አይደል እሺ tomorrow you have to come to the birthday party all right ጥሩ ስሜት እየተሰማኝ አይደለም አሞኛል ግን ከተሻለኝ እመጣለሁ በለኝ እስቲ I'm not feeling well yeah I wish I could come ምናምን በለው I wish I could come but I'm not feeling well I wish I could come but I'm not feeling well if I can or if I feel better I will attend the birthday party አይደል so totally ግን I'm not feeling well so I need to take a rest so ጥሩ ስሜት እየተሰማኝ አይደለም እያመመኝ ነው እረፍት ማድረግ አለብኝ በለው እስቲ ጥሩ ስሜት እየተሰማኝ አይደለም ያው I'm not feeling well so አማርኛው ምን ነበር አማርኛው is like I'm not feeling well ጥሩ ስሜት እየተሰማኝ አይደለም አይደል so ስለዚህ ማረፍ አለብኝ I have to take a rest I have to take or I need to take a rest አይደል so I need to take a rest I should take a rest እነዚህ ማለት እንችላለን ሌላው ስድስተኛው like ይሄ ኒውትራል ነው እንትን ብላል እንዴ አንተ እስካሁን አልመጣም እንዴ ምናምን ትላለህ okay so it's like ረሳሁት እኮ I totally forgot about our appointment or I totally forgot about our appointment our the birthday party or your program and all these things yes. I totally forgot so I totally forgot ካላችሁ ረሳሁት ብላችሁ ያን መምጣት ይችላልላችሁ ስለዚህ ስብሰባችንን ወይም ደግሞ like መገናኘታችንን ረስቻለሁ በለኝ ቀጠሯችንን ረስቻለሁ በለኝ I totally forgot our meeting so I'm sorry if I can I will come now or else let's just postpone it for some other time አይደል እሺ በጣም ኢንፎርማል የሆኑትን ደግሞ አራት እንጨምርላችኋለን እስካሁን ያየነው 6 ስለሆነ ማለት ነው ኦኬ የቀድሞቹ ምንድናቸው ኒውትራል ናቸው የመጀመሪያዎቹ ፎርማል ናቸው ሶስት ያደረግነው ማለት ኦኬ like somebody might say like I've got a ton of things to do ይላል I've got a lot to do ምናምን ይላል አይደል so በጣም ብዙ ምሰራው ስራ አለኝ አይደል I have got a ton of things to do ካለ ምን ይያለ ነው ማለት በቃ አልችልም ይያለ all right oh I'm sorry bro I've got a ton of things to do right so I'm sorry bro like I can't come አይደል why don't we just go out and chill tonight ምናምን አልኩ ዛሬ ለምን አምጥ ቀዳሜ ነው እንደውም can we go and chill I'm sorry bro ምናምን ትላለህ ያው like ይሄ ኢንፎርማል ነው አይደል I'm sorry bro like I'm sorry dude ምናምን አይደል yes I'm sorry bro I've got a ton of I've got a ton of things I've got a ton of things to do I've got a ton of things to do or I've got a lot to do right I'm sorry I've got a ton of things to do so አንዳንድ ጊዜ ደግሞ ይላሉ I have a bigger fish to fry ይላሉ አይደል so have a bigger fish is like idiomatic expression ነው ትልቅ መጠብሰው አሳለኝ is like I have a bigger fish to fry ያ ማለት ትልቅ ጉዳይ አለኝ ማከናውነው ነው አይደል a ton of things በጣም ብዙ ስራ ይበዛብኛል የሚለውን ለማምጣት ነው
All right, my schedule is crazy right now. My schedule is crazy right now. ዊኬንድ ላይ የልጄን ልደት ጋብዣለሁ። ጓደኛዬ ነህ ምናምን ታውቃለህ አይደል? So ስለዚህ ምንድነው bro like I'm sorry አሁንም አይደለም. So my schedule is crazy this weekend. Or in weekend በጣም crazy ነው በለኝ እስቲ። My schedule is crazy this weekend. My schedule is crazy this weekend. ይሄ ወይ ደግሞ my schedule is crazy this days ምናምን አይደል? ሰሞኑን በጣም ስራ በዝቶብኛል አይደል? It's crazy ምናምን ስትል ኢንፎርማል ነው of course like ለትልልቅ ሰዎች ምናምን ለእንትን አትጠቀመው አይደል? So you have to say my schedule is crazy right now. I would love to help, I would love to come, okay? But my schedule is crazy right now. Okay. I'm running late ይላሉ አይደል? I am in a hurry ምናምን የሚሉ ሰዎችም ደግሞ አሉ። አንዳንድ ኤክስኪውዝ ለማቅረብ ስትፈልግ አይደል? በጣም አርፍጃለሁ ቸኩያለሁ ምናምን ትላለህ። I am in a hurry በለኝ እስቲ። I'm in a hurry መንገድ ላይ ተገናኘንና I say like oh let's just have a cup of coffee like you know do you have a minute ምናምን አልኩ oh I'm sorry bro I'm sorry I'm in a hurry I am in a hurry ወይም ደግሞ I'm running late እስቲ I'm running late like I'm running late is like ረፍዶብኛል ነው አይደል? I'm in a hurry is ቸኩያለሁ I am in a hurry and I'm running late ካላችሁም አሁንም ኢንፎርማሊ በጣም ይቅርታ አድርግልኝ በቃ ብሮ እያላችሁ ነው ወይም ደግሞ my sister and you're just running ማለት ነው። አስረኛዋን እንምጣ okay if somebody says like it slipped my mind እስቲ በለኝ it slipped my mind ምን ማለት ነበረች እቺ እኔ አላውቃትም it slipped my mind ማለት ጭንቅላቴን is ማዳለጥ ነው sleep SLIP ማለት ነው እቺ ማዳለጥ ነው ምሳስ it slipped my mind መላጣነ እንዴ ነው ምናምን አዳለጠ እንዴ ነው እንዳይሆን so ስለዚህ you have to say what it slipped my mind is I forgot ብለን ነበር አልቀደም ካይምሮዬ በቃ like በምን ምን ነበር እናት ያው it slipped my mind አይደል like አረ ካይምሮዬ ጠፋ አሁን እኮ ነበር እኮ ውስጥ ምናምን ትላለህ it slipped my mind ካላችሁ ምንድነው something you forgot ማለት ነው ስለዚህ ጠፍቶባችሁ ወይም ደግሞ ረስታችሁት okay እሱ ነው ማለት oh my god okay like oh there was a birthday like you know today so my brother I'm really sorry it slipped my mind okay but like next time I got you ትላል next year እኮ ነው ለልደት እኮ እሺ so making excuse ላይ በጣም ሰዎች መጠንቀቅ ያለባቸው like ይሄ አንድን ሰው እንትን ሊለው ይችላል አይደል በጣም ሲጠብቅ ኤክስፔክት ያደረገህ እንድትመጣ እንድታረግለት የሆነ ነገርን አይደል አንተ ይቅርታ ልትለው ነው ስለዚህ ሁሉ ጊዜ ፊት ላይ ሊታዩ የሚፈልጉ ነገሮች አሉ አንደኛው ፖላይት መሆን ነው አይደል be polite በቃ always ማለት say sorry አይደል I'm really sorry ቅድም ያልናቸው I'm sorry bro ምናምን ያልነው even if like informal እንኳን ቢሆን sorry ማለትን አትርሳ okay of course say sorry ይሄኛው አንደኛው ነው so don't ever like explain too many details ምናምን እንዲሆኑ እንደዚህ ሆነ አታብራራ okay በቃ ምንድነው የፈለከው you want to say sorry አይደለ yes I'm afraid I can't come to your birthday party because I have another program the program is my girlfriend's father coming from and like I don't have to just explain everything so just give one reason that's it አይደል let your friend or somebody that you are telling or asking excuse understand in that detail ማለት ማብራራት የበለጠ ማብራራ ቁጥር ምን ይመስላል you ይመስሉና ልደባልቅ ትችላለህ አይደል ልታጋባው ትችላለህ ያልተጋቡ ሰዎችን and be honest and possible I mean like even if it's like just እንትን አይደል you have to be honest like when you are telling them no so appreciate them like thank you for understanding ምናምን ብለህ okay appreciate ማድረግ እንዳትረሳ ይላል so you have to just use these 10 expressions for making excuses እንዴት አርጌ ይቅርታ ለጠይቅ እንዴት አርጌ አንድ ነገር እንደማልችል ልግለጽ ምናምን የሚለውን ነገር ዛሬ ቪዲዮዎች ላይ አይታችኋል ማለት ነው study them use them intermediate advanced የሆናችሁ ልጆች በደንብ ተጠቀሟቸው ማለት ነው okay so we'll see you next time and we'll talk about more and more of these things okay I hope you like our videos don't forget like you know to comment share like and follow ማድረጋችሁን ማትርሱ ማለት ነው see ya